ያልተዘጋጀ ሰው አባት መሆን አይችልም። በእንደዚህ አይነት መንገድ ልጆች ይወለዱና ቤተሰብን ምሳሌ የሴቷ ቤተሰቦች ያኮርፋሉ ባለመቀበላቸው ወይም ወንዱም ቤተሰቦች ሼም ነው የሚሰማቸው። ከጓደኞቻቸው 10ኛ 11ኛ 12ኛ ክፍል ያሉ ልጆች በ17 በ18 በ19 ዓመት ልጅ ወልደሃል ቢባል ጓደኞቻቸው እንኳን እንዲሰሙባቸው ስለማይፈልጉ አገር ይቀይራሉ፣ ትምህርታቸውን አቋርጠው ይሄዳሉ። ለምን? ያ ጊዜ እነሱ የልጅነት ጊዜ እንጂ አባትነት ጊዜ አይደለም። ጤና ይስጥልኝ ፕሮግራማችንን ተከታታዮች እንደምንሰነበታችሁ። ይህ የጥበብ ወግ የተሰኘው ፕሮግራም ነው። በዚህ ፕሮግራም እንደተለመደው ቤተሰባዊ ነክ ጉዳዮችን፣ ማህበራዊ ነክ ጉዳዮችን፣ ማህበረሰብን፣ ሀገርን ይጠቅማል ይበጃል የምንላቸውን ሀሳብ ይዘን የምንመጣበት ፕሮግራም ነው። አብራችሁ እንድትቆዩ ጋብዝኳችሁ። ይህንን ቤት ሰብስክራይብ፣ ላይክ እና ሼር በማድረግ ልታበረታቱ እየጠየኳችሁ ለዛሬ ይዤላችሁ የቀረብኩት ፕሮግራም ለምን አባትነትን ሰዎች ይክዳሉ፣ ለምን አይቀበሉም በሚል ርዕስ ነው። እንግዲህ አባትነት ሰው በተለያየ መንገድ አባት ሊሆን ይችላል። ነገር ግን አንዳንድ ጊዜ አባትነትን የማይቀበሉበት ምክንያት ምንድን ነው ብለን የተለያዩ ምክንያቶችን የተለያዩ ጥናቶችን ዳሰሳዎችን ስናደርግ የመጀመሪያውን አንደኛው ሰው አባት ለመሆን ሪፊውዝ የሚያደርገው ወይም ደግሞ የማይቀበለው ከእድሜው ቀደም ማቹር ከማድረጉ ማለት ሰው በአእምሮ፣ በኢኮኖሚው፣ በእድሜው በተለያየ ነገር ማቹር ካደረገ በኋላ አባት ለመሆን ሲዘጋጅ የሚሆን አባትና ዝም ብሎ ደግሞ በሆነ አጋጣሚ ምናልባት ዝም ብሎ ሴክስ ፕራክቲስ ሲያደርግ ልጅ የሆነ እና አባት ሆነሃል ሲባል ያ ሰው ይደነግጣል። ለምን? ሬዲ አይደለም፣ አልተዘጋጀም። እና እድሜያቸው ገና በለጋነት በልጅነት ምንም ባላሰቡ ባልተዘጋጁበት መንገድ ውስጥ አባትነት ሲባል አባትነትን መቀበል አይችሉም። ከዚህ የተነሳ ይሸሻሉ፣ ራሳቸውን ያርቃሉ። በፍጹም ይህንን ነገር እንዳያነሱ ይነግሯቸዋል። ይሄ አንዳንድ ጊዜ ስናየው ነገሩ እውነት ነው። አልተዘጋጀም። አባትነት ኃላፊነት ነው። አባትነት ትልቅ ኃላፊነት ነው። ከእግዚአብሔርም የምንቀበለው ጸጋ ነው። በፍቅር በተለያየ መንገድ ልጆችን ብቁ ምን እራሱ ያላደገ ሰው አባት ሊሆን አይችልም። አንዳንዱ ሰው እንደውም እድሜውም አድጎ ውስጡ ደግሞ የማያድግ ሰው አለ። ገና ለልጅ የሆነ 20-30 ሊሆን ይችላል። ግን እንደዛም ሆኖ ማቹር ያላደረገ ገና እየጨፈረ እየጠጣ ገና ራሱ ያላቆመ ሰው አለ። ስለዚህ አባትነት ምን ይፈልጋል? ማቹሪቲ ይፈልጋል። በእድሜም በአእምሮም በስነ ልቦናም በፋይናንስ ማቹር አድርጎ ፈልጎ ልጅ እወልዳለሁ ብሎ አንድ ሰው ሲወልድ አባት ይሆናል። ግን ከዚያ ውጭ አባት መሆን አይችልም። አንዳንድ ጊዜ ሴቶች ወንዶችን ሃንድ ለማድረግ ወይም ደግሞ ያንን ወንድ ይፈልጉትና ባረግዝ ይይዘዋለሁ ወዴትም አይሄድም ብለው በእርግዝና ወንዶችን መያዝ የሚፈልጉ ሴቶች አሉ። ያኔ አርግዤልሃለሁ። በእርግጥ አንዳንዶች ጥሩዎች ናቸው። ኦኬ ካረገሽ እቀበላለሁ የኔ ልጅ ነው የሚሉ አሉ። ሌሎቹ ደግሞ አብረን ኖረን ልጁን እናሳድገው ይጀምራሉ። ግን ብዙ ጊዜ እንደዚህ አይነት መንገዶች አይዘልቁም፣ ፌል ያደርጋሉ። ለምን? የጋብቻው የትዳር ዓላማ ገብቷቸው ሳይሆን ልጅ ስለተወለደ ለልጁ አባት ለመሆን ሞክሮ ነው። አብሮ መኖር ሲፈልጉ መዝለቅ አይችሉም። ብዙ ትዳሮች በእንደዚህ አይነት መንገድ የመጡ ትዳሮች ፌል ያደርጋሉ። ለምን? ዝግጅት ስለሌለው አባት ለመሆን ምንም አይነት ሬድነስ ስለሌለ ሁለቱ ተነጋግረው ተሳስበው አይ ልጅ እናርግዝ እንውለድ ብለው አይደለም። አንደኛው ወገን በራሱ ሲስተም ነው ልጅ ለመውለድ የሚያስበው፣ ወይም ደግሞ ተሳስቶም ሊሆን ይችላል ልጅን የሚወልድበት መንገድ። ስለዚህ ያልተዘጋጀ ሰው አባት መሆን አይችልም። በእንደዚህ አይነት መንገድ ልጆች ይወለዱና ቤተሰብም ለምሳሌ የሴቷ ቤተሰቦች ያኮርፋሉ ባለመቀበላቸው ወይም ወንዱም ቤተሰቦች ሼም ነው የሚሰማቸው። ከጓደኞቻቸው 10ኛ 11ኛ 12ኛ ክፍል ያሉ ልጆች በ17 በ18 በ19 ዓመት ልጅ ወልደሃል ቢባል ጓደኞቻቸው እንኳን እንዲሰሙባቸው ስለማይፈልጉ አገር ይቀይራሉ፣ ትምህርታቸውን አቋርጠው ይሄዳሉ። ለምን? ያ ጊዜ እነሱ የልጅነት ጊዜ እንጂ አባትነት ጊዜ አይደለም። ይሄን ኮንሲደር በማድረግ ከዚህ በፊት ልጆች ወልደው እንደዚህ አንቀበልም ያሉ የሆነ ማቹሪቲ እድሜያቸው በቁርሱ ልጅ ወልጄ ነበረ ልጄን በፈልገው ባገኘው ሲል ደግሞ በዚህ ጋር ያለው ወገን ያን ያልተቀበልክምና በፍጹም ይላሉ። ይሄ ስህተት ነው። ይህንን መረዳት ያስፈልጋል። ያኔ አባት አልሆንም በፍጹም አልቀበልም ያለው እኮ አባት የሚሆን ማንነት ስለሌለው ነው፣ ዝግጁ ስላይደለ ነው።
ስለዚህ ዝግጁ ሆኖ ግን ልጁን በሚፈልግ ጊዜ ልጅና አባትን ማራራቅ ደግሞ ስህተት ነው። ባል ላይሆን ይችላል፣ አይሆንም። ነገር ግን ልጁና አባትን ማገናኘት ለምን ሌሎች ስህተቶች ይፈጠራሉ። እሱም በራሱ መንገድ ሚስት አግብቶ ልጆች ሊወልድ ይችላል። እሷም በራሷ መንገድ ምናልባት ልጅና ልጅ ራሱ መልሰው ባልና ሚስት እንዳይሆኑ መጠንቀቅ ያስፈልጋል። ስለዚህ አባትና ልጅ ማገናኘት፣ በአባት ወገን ያሉትን ልጆች ማገናኘት ተገቢ ነው። ብዙ ጊዜ ግን ይህ ሲደረግ አይታይም። በቂም በእልህ አይገናኙም። አላሳደገውም። እሱ ለራሱ እያደገ እኮ ነው ያለው። ምን ያሳድገዋል? እናት ግን እናት ስለሆነች አትጥለው። ብዙዎች ሊያስወግዱት ይችላሉ። ነገር ግን ተወልደው የመጡትና አካል የለበሱትን ግን በጥንቃቄ ይሄንን በመረዳት አባትና ልጆችን የማገናኘት ስራ መስራት ጥሩ ነው። ለምን እዚህ ቤት የተወለደ ልጅና እዛ ቤት የተወለደ ልጅ ስለማይተዋወቁ ወደ ሌላ ሪሌሽንሺፕ እንዳይገቡ ጥንቃቄ ያስፈልጋል። በደንብ ጥንቃቄ ያስፈልጋል። ይህንን ጥንቃቄ አድርጉ። እርስ በርስ ልጆች እንዳይገናኙ፣ ጀነሬሽን እየቀጠለ ሲሄድ አብሮ እንዳይጋባ አባትና ልጅን አባት የኬሌ ነው ሊፈልገውም ሲመጣ ያው ልትገናኘው ትችላለህ። ያኔ ግን እናትም ያው በእልህ ነው። አሁን ላይ ግን አባቶችን ልጆቻችሁን ማግኘት በተለያየ መንገድ ሶሪ ብላችሁ ይቅርታ ጠይቃችሁ ላይፍ መቀጠል ከእህት ከወንድሞቻቸው ጋር ማስተዋወቅ ጥሩ ነው። ይሄ አንደኛው መንገድ ነው። ሌላው ደግሞ በጣም ሲቪር የሆነ በጣም ኢኮኖሚካል ችግር ያለባቸው አይደለም ለሌላ ልጅ አባት ለመሆን ራሱ የሚበላው የሌለው ሰው አባት ነው ቢባል አይቀበልም። ምን ሊያበላው? ራሱም እኮ አይበላም። ሌላው አባትነትን የማይቀበሉ ሰዎች በኢኮኖሚ በጣም ዝቅተኛ የሆኑ የራሳቸው መኖሪያ የሌላቸው በተለያየ መንገድ በችግር ውስጥ የሚያልፉ የዕለት ምግባቸውን እንኳን በአግባቡ ማግኘት የማይችሉ ሰዎችን አባትነትን ተቀበል ብሎ አይቀበልም። ለምን? ራሱን አይበላማ። ስጋት ይዘዋል። ነገ ልጅ ከመጣ ምን ሊያበላ ነው? ለምን? ውስጡ አትችልም፣ አባት መሆን አትችልም ብሎ ይነግረዋል። ምን ልታደርግለት ነው ብሎ ይነግረዋል። ከዚህ የተነሳ ይሸሻል፣ አይቀበልም አባትነትን። ሌላኛው የአእምሮ ህመም ነው። አእምሮን የሚታመም ሰው አባትነትን አይቀበልም። በእርግጥ ሁሉም አይደለም፣ ግን አንዳንድ ህመሞች ውስጣቸው የተዘበራረቀ ነገር ስላለ ምናልባት ልጁ የኔ አይደለም ሊሆን ይችላል፣ ሴትዮዋንም አላውቃትም ሊሆን ይችላል። አጠቃላይ ለምን ያንን ሪሌሽንሽፕ በፈጸመበት ጊዜ የነበረውን ሲቹዌሽን ሊረሳ ሁሉ ይችላል። ስለዚህ የኔ ልጅ አይደለም፣ አላውቀውም፣ ለሌላ ሰው ነው የወለድሽው እንደዚህ የተባለ በተለያየ ምክንያት ሊክድ ይችላል። ህመም ስለሆነ የሚያደርገውን ስለማያውቅ እንደገናም በቃ ከራሱ ጋር ጤናማ ስራ አይደለ ነው። ሌላው በጣም ራስን መውደድ ነው። በጣም ራሳቸውን የሚወዱ ሰዎች ራሴን ሳላስተምር ራሴን እዚህ ጋር ሳላበቃ እንደዚህ ሳልሆን በራሳቸው ዙሪያ የሚያጠነጥኑ ሰዎች ኢቭን አቅሙ እንኳን እያላቸው እኮ በራሳቸው ዙሪያ የሚያጠነጥኑ ሰዎች አባትነትን አይቀበሉም። ለምን? ለራሳቸው ብቻ ነው የሚያስቡት። ስለዚህ የራሳቸው ምቾት የተነካባቸው የራሳቸው የሆነ ነገር የተነካባቸው ስለሚመስላቸው አባትነትን አይቀበሉም። በጣም ሪፊውዝ ያደርጋሉ። እንደነዚህ አይነት ሰዎች ናቸው እንግዲህ አባትነትን የማይቀበሉት በተለያየ ምክንያት እንዳነሳ ነው። ሬዲ አለመሆን፣ በእድሜ ብቁ አለመሆን፣ በኢኮኖሚ ብቁ አለመሆን፣ የጤንነት ችግር፣ እንደገናም ደግሞ በጣም ራስን መውደድ፣ እነዚህን የመሳሰሉ ችግሮች አባትነትን ሰዎች እንዳይቀበሉ ያደርጓቸዋል። ስለዚህ ከዚህ በፊት በተለያየ ምክንያት አባትነታቸውን አልቀበልም ያሉ ነገር ግን ጤንነታቸው ታክሞ ደህና ሲሆኑ ልጆቻቸውን ሊፈልጉ ይችላሉ። ሴልፍ ሴንተርድ የሆነው ራሱን በጣም ይወድ የነበረውን ሰው ሞክሮ ምናልባት ላይወልድም ይችላል። ከዚያ በኋላ እንደዚህ አይነት ሰዎች በጣም ራሳቸውን የሚወዱ ሴትም ወንድም ትዳርንም እንደዚህ አይነት ኃላፊነትን መቀበል አይፈልጉም። ለራሳቸው ብቻ ስለሚያስቡ እጎዳለሁ፣ አባት ብሆን ሼር አደርጋለሁ እኔ ጋር ያለውን ብሎ ስለሚያስብ መሆን እኮ ይችላል፣ አቅም እኮ አለው፣ ግን ራሱን የሚያጣ ስለሚመስለው ይሄ እንግዲህ በተለያየ የአስተዳደግ መንገዶች ሃይ ነርሲስት መሆን፣ ራስን በከፍተኛ ሁኔታ መውደድ ስለሌላው ሰው ኃላፊነትን እንዳይቀበሉ ያደርጋቸዋል። ነገር ግን በተለይ ይሄ በዝቅተኛ እድሜ ላይ በጣም ልጅ ሆነው 19፣ 20፣ 18፣ 17 ሃይ ስኩል ላይ ይሄ በልጅነት ፍቅር 21፣ 22 ገና በቃ ጋል ባለ የወጣትነት ስሜት አባት ለመሆን ሳይዘጋጁ ኢሞሽናሊ
ባል በሆነ ግንኙነት ልጅ ሲወለድ ሪፊውዝ ያደርጋሉ። ግን እነዚህ ሰዎች ማቹር ሲያደርጉ ስለሚፈልጉ ወላጆች ልጆች ወላጆች የሆናችሁ ለልጆቻችሁ በስህተት ነው፣ በእድሜ ስህተት ነው፣ በጣም በልጅነት በማሰብ በጣም በልጅነት እድሜ ውስጥ የሆነ ስለሆነ ልጆችም አባታቸውን እንዲቀበሉ ማድረግ ጥሩ ነው። በተለይ ሴቶች ልጆች አባት በጣም ይፈልጋሉ በጣም እና ሴት ልጆች ያላችሁ ወንዶችም ልጆች ሊሆኑ ይፈልጋሉ። የማንነት ጥያቄ አለ። ስለዚህ ከወላጆቻቸው ጋር በማገናኘት ልጆች ጤናማ እንዲሆኑ ልጆች ሙሉ እንዲሆኑ አድርጓቸው እንጂ የደረሰባችሁ እናቶች የደረሰባችሁን መከዳት የደረሰባችሁን ጥቃት የደረሰባችሁን ጉዳት ብቻ አስባችሁ ልጆች ደግሞ ሌላ ክራይስ እንዳይገጥማቸው ልጆችን አገናኛቸው፣ ይቅር እንዲባባሉ አባት የሰራውን ስህተት አሁን ማቹር ስለሆነ ይቅር እንዲል በማድረግ ህይወት እንዲቀጥል አድርጓቸው። ለምን ይሄ ለሁለቱም ለአባትም ለልጅም ይጠቅማቸዋል። በእርግጥ አላሳደገም ዋጋ አልከፈለም ልትሉ ትችላላችሁ፣ ግን ክፍተት አለ። ያ ክፍተት ይሞላል ማድረግ ጥሩ ነው። ግን በእነዚህ የተለያዩ ምክንያቶች ሰዎች አባትነትን ሪፊውዝ ሊያደርጉ ይችላሉ። በእድሜ ማቹር ባለመሆን፣ ሳይኮሎጂካሊ ማቹር ባለመሆን፣ ኢኮኖሚካሊ ማቹር ባለመሆን፣ በጤንነት ጉድለት ምክንያት በተለይ የአእምሮ ህመም እንደገናም ደግሞ በጣም በከፍተኛ ሁኔታ ራስን ከመውደድ የተነሳ እንደዚህ አይነት ውሳኔዎች ሊወሰኑ ይችላሉ። ሌሎች ብዙ ምክንያቶች ይኖራሉ፣ ግን በጥቂቱ እነዚህ አባትነትን እንዳይቀበሉ የሚያደርጓቸው ምክንያቶች እነዚህ ናቸው እና ሌሎችን ደግሞ በሌላ ጊዜ ይዤላችሁ ስለምቀርብ ለዛሬ ያለኝ ፕሮግራም ዝግጅት ይሄ ነው። መልካም ቆይታ። አሁንም ይህን ቤት ሰብስክራይብ፣ ላይክ እና ሼር ማድረግን ሳዘነጉ እንድታግዙን እንጠይቃችኋለን።